ቲኔጀሮች አሁን ያላችሁበት ህይወት ደክሟቸዋል፣ ግራ ገብቷቸዋል፣ ምን እየሆናችሁ እንደሆነም አታውቁም። ለምን እንደሚደክማችሁ፣ ለምን ጭንቀት ላይ እንዳላችሁ፣ ለምን ጸባያችሁ የተቀየረ እንደሆነ ግራ ተጋብታችኋል። ሃይ ቲኔጀርስ እንዴት ናችሁ? ለማታውቁ ቲኔጀሮች የሳይካትሪ ተማሪ ነኝ። እንዲሁም ቲኔጀር ልጆችን ካሉበት ጭንቀት ስሜት፣ ስለ ህይወታቸው፣ ስለ ትምህርታቸው፣ ስለ ቤተሰባቸው እንዲሁም የወደፊት ህይወታቸው እንዴት ነው ማስተካከል ያለባቸው፣ አሁን ላይ ካሉበት ጭንቀት፣ ስትረስ፣ ዲፕሬሽን እንዴት ነው ማኔጅ አድርገው ስለ ወደፊታቸው ካሁኑ ማስተካከል የሚችሉት፣ በዋናነት ደግሞ የቲኔጀር ማይንድ እንዴት ነው ፋንክሽን የሚያደርገው ወይም ደግሞ የቲኔጀር ማይንድ እንዴት ነው የሚሰራው፣ አሰራሩ እንዴት ነው፣ ለምንድን ነው ከድሮ ጸባያቸው አሁን ላይ የተቀየረ፣ በምን ምክንያት ነው፣ ብሬናቸው እንዴት እየሰራ ነው የሚለውን ነገር በቻልኩት አቅም ለእናንተ ለማስረዳት መጥቻለሁ። ቲኔጀር ከሆናችሁ ተቀላቀሉ። ጌታ ሆይ እባክህ። ብዙ ጊዜ ቲኔጀር እድሜ ላይ በምንሆንበት ጊዜ ወይም ደግሞ ፋየር ኤጅ ላይ በሆንበት ታይም ጸባያችን በጣም መቀየር ይጀምራል። ኢቭን ኢፍ ለኛ እንኳን አይታወቀንም። ለምንድነው ጸባይ እንደዚህ እየተቀየረ ያለው? ለምንድነው የድሮ ስሜቴ አሁን ላይ የሌለ? ድሮ ደስተኛ ነበርኩኝ፣ አሁን ግን ደስታ በጣም ርቆኛል። ቶሎ ይከፋኛል። ከሰው ጋር ሆኜ ግን ብቸኝነት ይሰማኛል። ከቤተሰብ ጋር መስማማት አቅቶኛል። ብዙ ጊዜ በጣም የተደባለቀ ስሜት ይሰማናል። ኢቭን ኢፍ እኛ እንኳን ምን እየሆንን እንደሆነ ግራ እስኪገባን ድረስ ስሜታችን መቀየር ይጀምራል ማለት ነው። ይህ የሚሆንበት ምክንያት ቲኔጀር እድሜ ላይ ስንሆን ፊዚካሊ ቼንጅ እንደምናደርገው ሁሉ ወይም ደግሞ ይሄ የጉርምስና ካራክተር በምናመጣበት ጊዜ ፊዚካሊ ቼንጅ እንደምናደርገው ሁሉ ሜንታሊም ቼንጅ የምናደርግበት ታይም ነው። ማለትም ሰውነታችን መቀየር እንደሚጀምረው ሁሉ ወይም ደግሞ ማደግ እንደሚጀምረው ሁሉ ማይንዳችንም ማደግ ይጀምራል፣ መቀየር ይጀምራል። ማለትም ከሰብኮንሺየስ ማይንድ ወደ ኮንሺየስ ማይንድ ቼንጅ የሚያደርግበት ታይም ነው። ሰብኮንሺየስ ማይንድ ማለት ከልጅነታችን ከተወለድንበት ጀምሮ እስከ 8 እስከ 9 ዓመታችን ያለው የዶሚናንት ያደረገው የአእምሮ ክፍል ሲሆን ይሄ ደግሞ ምንም አይነት ጥያቄ አይጠይቅም፣ ምንም አይነት ነገር አያመዛዝንም። ጀስት ከቤተሰቡ ከማህበረሰቡ የሚያየውንና የሚሰማውን ነገር ብቻ ሪከርድ ማድረግ ነው። ጥያቄ አያነሳም። ለምን ተፈጠርኩ፣ ለምን መጣው፣ ለምን ሄድኩ፣ ምንም አይነት ጥያቄ አያነሳም። ነገር ግን ቲኔጀር እድሜ ላይ በምንደርስበት ጊዜ ብሬናችን ማደግ ይጀምራል። ማለትም ከሰብኮንሺየስ ማይንድ ወደ ኮንሺየስ ማይንድ ሽፍት ማድረግ ይጀምራል ማለት ነው። አዳት ታይም ላይ ይሄ ኮንሺየስ ማይንድ የምንለው የአእምሮ ክፍላችን አመዛዛኙ የአእምሮ ክፍላችን ነው። ማለትም የሆነ ነገር ለማድረግ ምክንያታዊ መሆን ይፈልጋል። ለምንድነው ማደርገው? ለምሳሌ እኛ በጣም ኮንፊውዝድ የምንሆንበት ወይም ደግሞ የሆነ ስሜታዊ የምንሆንበት ምክንያት ውስጣችን ለሚፈጠረው ምንድነው? እኔ ማን ነኝ? ለምንድነው የተፈጠርኩት? የምር ግን ሰዎች እኔን ይወዱኛል ወይስ እያስመሰሉ ነው? ጀስት በጣም ብዙ አይነት ጥያቄዎችን ፊገር አውት ማድረግ ይፈልጋል ይሄ ኮንሺየስ ማይንዳችን ማለት ነው። አዳት ታይም ላይ ከሰብ ኮንሺየስ ማይንድ ወደ ኮንሺየስ ማይንዳችን ሽፍት በሚያደርግበት ታይም ላይ እኛ በጣም ሴንሲቲቭ እንሆናለን፣ በጣም ስሜታዊ እንሆናለን። ብዙ ጊዜ እንዳስተዳደጋችን ይህን ጥያቄ መመለስ አንችልም። ማለትም አብዛኛው ቤተሰብ በሚባል ደረጃ አንተ የተፈጠርከው ለዚህ ነው፣ አንተ የመጣኸው ለዚህ ነው፣ ያንተ ፐርፐዝ ይሄ ነው፣ እንደዚህ መሆን ትችላለህ፣ እንደዚህ ማድረግ ትችላለህ፣ ማይንድህን መጠቀም ትችላለህ እየተባለ የተነገረን ነገር የለም ነው። ስለዚህ እናንተ ያንን ጥያቄ ማይንዳችሁ በሚጠይቃችሁ ሰዓት መልስ ታጡለታላችሁ። ማለትም ለምንድነው ቆይ የተፈጠርከው፣ ለምንድነው የምትኖረው፣ እንደዚህ አይነት ሰው ሆነህ ለምንድነው የምትኖረው ብሎ ማይንዳችሁ ሲጠይቃችሁ በዛ ሰዓት መልስ የላችሁም። ምክንያቱም ቤተሰብ ሆነ ምንም ዓለም ላይ ስትመጡ የተነገራችሁ ነገር ስለሌለ ማለት ነው። ግን አብዛኛው ቲኔጀር ልክ እንደዚህ አይነት አስተዳደግ ቢኖረውም ነገር ግን ትንሽ ልጆች ከቤተሰብም ይሁን ራሳቸውን ከማስተማርም ይሁን በጣም አዌክ የሆኑ ልጆች አሉ። በቃ ንቁ የሆኑ ልጆች ማለት ነው። ልክ እንደዚህ አይነት ጥያቄ ማይንዳቸው ላይ ሲመጣ ወይ ቤተሰቦቻቸው ነግረዋቸው ሊሆን ይችላል፣ ኦር ደግሞ ራሳቸው አጥንተው ራሳቸው ፊገር አውት አድርጎት ሊሆን ይችላል። ለዚህ አይነት መልስ አላቸው። እኔ ተፈጠርኩት ለዚህ ነው። በቃ አላማቸውን ማይሰጡ ልጆች አሉ ማለት በትምህርት ቤትም ብትሉ በኮንፊደንስ ብትሉ አብዛኛው ስሜቱ እኮ አለ፣ ግን ስሜቱን ማኔጅ ማድረግ ይችላሉ ማለት ነው እነዛ ልጆች። እናንተም ያንን ነገር ማድረግ ትችላላችሁ። ከሰብኮንሺየስ ማይንድ ወደ ኮንሺየስ ማይንድ ሽፍት በሚያደርግበት ታይም እንደነገርኳችሁ አእምሯችሁ በጣም ብዙ አይነት ጥያቄ ነው የሚጠይቃችሁ፣ በጣም ብዙ አይነት ማለት ነው። በዛ ላይ እንደተጨማሪ ደግሞ ይሄ ሊምቢክ ሲስተም የሚባለው የአእምሮ ክፍላችን ፉሊ አክቲቭ የሚሆንበት ታይም ነው። ሊምቢክ ሲስተም የአእምሮ ክፍል የምንለው በጣም ስሜታዊ፣ በቃ ምንም ነገር ስትወስኑ በስሜት፣ ምንም ነገር ስታደርጉ በስሜት ነው። በቃ በስሜት ነው የሚመራችሁ ማለት ነው። አያመዛዝንም። ትንሽ ቆይቶ በኋላ ሌላ ችግር ያመጣብኛል ምናምን የሚለውን ነገር በፍጹም አያመዛዝንም። ጀስት ስሜታዊ ብቻ ነው የሚያደርጋችሁ ማለት ነው። ነገር ግን ያን ነገር ቆይታችሁ ስታዩት ወይኔ ባላደርገው ኑሮ
ወይኔ ባላደረኩት ኖሮ እንድትሉ የሚያደርጋችሁን ነገር ቶሎ በስሜት እንድትወስኑ ያደርጋችኋል ማለት ነው። ቲኔጀር እድሜ ላይ ይሄ ሊምቢክ ሲስተም ወይም ደግሞ ኢሞሽናል ስቴት ላይ ያለው ማይንዳችን ፉሊ አክቲቭ የሚሆንበት ታይም ነው ማለት ነው። ለዛ ነው ስሜታችን ቶሎ የሚቀያየረው። ትንሿ ነገር ቶሎ የምታናድደን፣ ትንሿ ነገር በጣም በቃ አግሬሲቭ የምታደርገን ለዛ ምክንያት ነው፣ ፉሊ አክቲቭ ስለሆነ ማለት ነው። ይሄ ሊምቢክ ሲስተማችን ወይም ደግሞ ኢሞሽናል የማይንድ ክፍላችን ማለት ነው። ዴን ይሄ ኮንሽስ ማይንድ ላይ እየጀመረ ስለሆነ አዳት ታይም ላይ ኮንሽስ ማይንዳችን እያደገ ስለሆነ በዛ ሰዓት ላይ እንደነገርኳችሁ ውስጣችሁ ላይ በጣም ብዙ አይነት ጥያቄ ይፈጠራል። ዲፕሬሽን ያጋጥማችኋል። ዲፕሬሽን ምናምን የሚያጋጥማችሁ ምክንያት ደግሞ ምንድነው? ውስጣችሁ ላይ ያንን ጥያቄ ለምን ተፈጠርክ፣ ለምንድን ነው የምትኖር እዚህ ዓለም ላይ፣ ሰዎች የምር ይወደዋል፣ ቤተሰብ ግን ይወዳል የሚለውን ጥያቄ መመለስ ማስችሉ ከሆነ በጣም ዲፕሬሽን ውስጥ ትገባላችሁ። ምክንያቱም አእምሯችሁ ያን ጥያቄ መመለስ ይፈልጋል ማለት አውቆ መኖር ይፈልጋል። ምክንያት ያለው ህይወት እንድትኖሩ ይፈልጋል ማለት ነው። ሶ ማይንዳችሁ ያንን ነገር በሚጠይቅበት ሰዓት ካሁኑ እናንተ ለዛ ጥያቄ መልስ ማዘጋጀት አለባችሁ። አብዛኛው ሰው ሲያደርገው የምናየው ምንድነው? ያንን ስሜት ያንን ጥያቄ አእምሮ ላይ የሚንጫጫውን ነገር አእምሮ ላይ በጣም ግራ የሚገባውን ነገር ለማጥፋት ሲባል ሱስ ይጀምራሉ፣ መጠጥ ይጀምራሉ፣ ኤርሊ ሪሌሽንሺፕ ይጀምራሉ። በማንኛውም ነገር ራሳቸውን ከዛ ጭንቀት ለማውጣት በጣም ብዙ ነገር ይጠቀማሉ ማለት ነው። ፊልም በማየት ሙዚቃ በማዳመጥ ያንን ስሜት ለመግለጽ ይሞክራሉ፣ ወይም ደግሞ በጣም ያለቅሳሉ። ከዛ ስሜት ጋር ራሳቸውን ኮኔክት ያደርጋሉ ማለት ነው። እዛ ላይ ደግሞ አብዛኛው ቲኔጀር አሁን ለኔ እየነገረኝ ያለው ነገር ምንድነው? ሁሉም ነገር በጣም አስጠልቶኛል፣ መኖር አስጠልቶኛል፣ መብላት አስጠልቶኛል፣ መተኛት አስጠልቶኛል፣ ሁሉም ነገር በቃ አስጠልቶኛል። ምን ሆኜ ነው? ድሮ እኮ እንደዚህ አልነበርኩኝም፣ አሁን ላይ ምን ሆኜ ነው እንደዚህ ሆንኩት እያሉ በጣም ብዙ ልጆች ይጠይቁኛል። ይሄ የሆነበት ምክንያት ራሳችሁን ስላልተረዳችሁት ነው። ምን አይነት ይሄ ነገር እንደሚያልፍ ኢቭን አታውቁም። ሁሌም ህይወት እንደዚህ የሚቀጥል ነው ይመስላችሁ። ነገር ግን ይሄ ነገር እውነት አይደለም። ሁሌም ህይወት እንደዚህ ይቀጥል። ማይንዳችሁ ሙሉ በሙሉ ስቴብል ሆኖ ዴቨሎፕ እስከሚሆን ድረስ ማለትም ሙሉ በሙሉ እድገቱን እስከሚጨርስ ድረስ ይሄ ስሜት ያለ ነው። ነገር ግን ይሄንን ስሜት ማኔጅ አድርጋችሁ የወደፊት ህይወታችሁን ማስተካከል ትችላላችሁ። ወይም ደግሞ አሁን ላይ ካላችሁበት የሚያስጠላ ስሜት ለመውጣት ስትሉ ያልሆነ ነገር ኤርሊ ሪሌሽንሺፕ ወይም ደግሞ በጣም ብዙ ያልሆነ ነገር መጀመር የማያስፈልጋችሁ ቢካዝ ራሳችሁን አንደርስታንድ ስላደረጋችሁት ሌላ ተጨማሪ ነገር አያስፈልጋችሁም። ያ ነገር በምን እንደተፈጠረባችሁ ምክንያቱን አውቃችሁታል ማለት ነው። ሶ የመጀመሪያው ስቴፕ ራሳችሁን መረዳት ነው። በቃ ይሄ የሆንኩት ያለው በዚህ ምክንያት ነው፣ በዚህ ምክንያት ነው እንደዚህ የሆንኩት ያለውት ብላችሁ ራሳችሁን ማኔጅ ካደረጋችሁ ቀጣዩ ስቴፕ ደግሞ እንዴት ነው ራሴን ማኔጅ አድርጌ የወደፊት ህይወቴን ማስተካከለው ወይም ደግሞ አሁን ላይስ ምን ማድረግ አለብኝ የሚለውን በቀጣይ ቪዲዮ ሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። እንደናንተ አይነት ላሉ ቲኔጀሮች እንዲደርሳቸውና ራሳቸውን ካሉበት ጭንቀት እንዲያወጡ ላይክ በማድረግ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ የእናንተ ብቸኛው ቦታችሁ ስለሆነ ተቀላቀሉ።